ሳውዲ የምትኖሩ እህቶች ወንድሞች ጥንቃቄ ማድረግ ያለባችሁ አሁን በጣም ተፍትሽ አለ። በሳምንት ራሱ ወደ 10 ምናምን ሺህ ህዝብ ነው የተያዘው እና ወንዶችም ሴቶችም መውጣት አታብዙ። አሁን ላይ በጣም ህጉ እየጠበቀ ነው ያለው እና ተፍትሽ አለ ለማለት ነው ዛሬ የመጣሁት። ጥንቃቄ ግድ ነው። እንደምታዩት አገራችንም ሰላም አይደለም፣ ጦርነት ነው። አገራችን መኖሪያ አይደለም። እኩል ቦታ ያለው እየሸጠ ቤት ያለው እየሸጠ ወደ ሰው ሀገር መሰደድ ያዘው እና ጥንቃቄ ማድረግ አለብን ሁላችንም። ያው ታውቃላችሁ ሳውዲ ህጓን አክብረው ከኖሩ ምንም አትልም ማለት ነው። እና ሳውዲ ህጓን ታከበሩላት ለምን 100 ዓመት አትቀመጡም? ህይወታችሁ እስካለ መኖር ትችላላችሁ። ግን ህጓን የሚያውቅ ሰው ያስፈልጋል። ሁላችንም የሰው ሀገር ህግ አጥብቀን መኖር አለብን። ሳውዲ በነገራችን ላይ ህጓ ጠበቅ ያለ ነው። ሀገሯን አስከብራ ህዝቦቿን አስከብራ የምትኖር ሀገር ናት። ደስ ነው የሚለው ወላሂ። ይሄን ነገራቸውን በጣም ነው የምወድላቸው። ለምን ኢትዮጵያ መንግስታችን የኛም እንደ አይነት መንግስት ቢሆን ብላችሁ የምትመኙበት ሀገር ነው ወላሂ። ለምን ህዝቦቿን የሀገሯን ደንብ በደንብ አስከብሮ ስለሚኖር በሌላ ጉዳይ ትታችሁ ሀገሩን ስለሚያስከብር ህጉን አክብራችሁ ከኖራችሁ እስከፈለጋችሁ መኖር ትችላላችሁ። የኛ ህዝብ በነገራችን ላይ ብዙ ነገር ይጎልናል። ሀይቀተን ሰው ሀገር ላይ መተን መጣላት፣ መማታት፣ መጋደል ምናምን ህገወጥ ስራ መስራት ወላሂ ቆም ብላችሁ ሰቡ። ስለ ራሳችን ስለ ህይወት ስለ ነገ እንሰብ። ምንድነው መጣላቱ? ለምን አስፈለገ? አሁን ለታይ ሞቶ ሄደ። አሁን በጣም የሚያሳዝነው በገዛ ወገኑ ተወቅቶ መሞት ማለት ወላሂ ልቤን በጣም ነው የነካኝ። እና እንዴት ለተሰቡ መሆናችኋል። የሰውን ሀገር ህግ አክብረን እንኖር እና ተፍቲሽ አለ ማለት ነው። በጣም ጥብቅ ተፍቲሽ አለ። ተጠንቀቁ ለማለት ነው። ወጣ ታብዙ ሴቶችም ወንዶችም። ያው እርግጥ እኛ አሁን የመጣው ቀራር አዋጅ አለ። አዋጁን ያው 6 ወር ድረስ ቃማ መስራት እንችላለን። ያው ታውቃላችሁ ዞሮ ያን ያለው ሆኖ አሁን ተፍቲሽ አለ። በሳምንት ምሳሌ ከሰኔ 5 እስከ ሰኔ 10 አሁን ሰኔ 17 እና 18 ነው። በጣም ተፍቲሽ አለ። በዚህ በሳምንት በ10 ቀን ውስጥ ወደ 13000 ነው እንደዛ ህዝብ ተይዟል ማለት ነው። ወንድም ሴት ወደ 4000 ሴት ተይዟል። ወንድ እንግዲህ ከዛ በላይ እንግዲህ ወደ 8000 ምናምን ወንድ ተይዟል። እና ጥንቃቄ አድርጉ ለማለት ነው ቤተሰብ። ግዴታ ነው። ሰው ሀገር ላይ ስንኖር ህጉን አጥብቀን መኖር አለብን እና ወጣ ታብዙ፣ ራሳችሁን ጠብቁ እና በሰው ሀገር ማትጣሉ። ወላሂ በጣም ከባድ ነው። በቃ ሁሉን ነገር ለፈጣሪ እየተዋችሁ ሰምቶ ማለፍ አይቶ ማለፍ ይልመድብን። ታጋሽ መሆን አለብን። ሀይቀተን አንድ ነገር ባሉን ሰዓት እንትን እያልን በጣም ሀገሩም እኛን እየተሰደብን ያለነው። አሁን የሳውዲ መንግስት እንኳን የሳውዲ መንግስት የሌላው ሀገር ዜጋ ራሱ ኢትዮጵያዊ ለማለት ያሳፍራል። እናንተ ኢትዮጵያዊ ናችሁ ሲሏችሁ ታፍራላችሁ። ለምን? ከኢትዮጵያዊ ምንም አይጠበቅም። ምቀኝነት፣ ሸር፣ መጋደል፣ መማታት፣ በቃ ወንጀል መስራት እስከሆነ ድረስ ታፍሩበታላችሁ። ኢትዮጵያ የሚሰማው በዜና መጥፎ ዜና ስለሆነ በቃ ኢትዮጵያ አልነጃሺ የሚለው ብቻ ነው ጥሩ ጎናችን እንጂ ከዛ ውጭ ሁሉም መጥፎ ነው ማለት ነው። ወላሂ በህገ ወጥ ይመጣሉ፣ ዴን ያቃጥላሉ፣ ውሃ ይሸጣሉ፣ መድሬሽ ይገላሉ፣ ባንክ ይዘርፋሉ ምናምን ይሄ ሁሉ ያለ በቃ እንዴት እንሆን? ምስኪኑ እንዴት ሰርቶ ይብላ? ወላሂ በወንጀል አትያያዙ በፈጣሪቱም። እንዴ ሰው ስንት ሐላል መንገድ እያለ እየዘረፈ መብላት፣ እየገደለ የሰው ገንዘብ። አሁን ላይ እኮ ማለት ከመጨካከናችን የከፋ አንዲታችንን ይወስዱና የሌላ ላይ ወስድና አግቶ ያችን እህቱን ለአረብ ምናምን ሽጦ ብር ምናምን ይቀበላል። እንዴት ነው አይምሯችሁ? ወላሂ ነው የምላችሁ። እኔ ሰው ነው ብዬ አዳሪን ሁሉ ስጸጸት እያደረኩኝ የሰውን ህይወት ቀምታችሁ የሰውን ህይወት አበላሽታችሁ እንዴት ነው እንቅልፍ ስንወስዳችሁ? ከቶ እናንተ ወንጀል የምትሰሩ ሰው ሚዲያ አላችሁ ወይ? ከቶ ትሰማላችሁ ወይ? እናንተ ወንጀል የምትሰሩ ሰዎች ሚዲያ ትጠቀማላችሁ፣ ህዝብን ታያላችሁ፣ ሚስኪንን ታያላችሁ፣ እናቶችን የሚያለቅሱትን ታያላችሁ። ከቶ ምን አይነት ልብ ቢኖራችሁ ነው? ምን አይነት አይምሮ ቢኖራችሁ ነው? ወላሂ እንዲሁ ስንት አይነት ጨካኝ ህዝብ አለ። ሱብሃንአላህ። እንዲሁ ከቶ ሁሉም ሰው እንዴት እርግጠኛ ሁላችንም ፍጡር ነን፣ ሰው ነን። ሰው እስከሆነ ድረስ የሆነ ሰብአዊነት የሚባል ነገር አለ። አሁን ላይ ወላሂ ነው የምላችሁ በሄዳችሁበት ኢትዮጵያዊ ነኝ ብላችሁ የምታፍሩበት ሰዓት ላይ ደርሰናል። በጣም ነው የሚያስጠላው። እንዴት ነው እንደዚህ እና መፈጠር የያዘው ነገር እንደምታዩት የምንሰማው ነገር ገደሉ፣ ተጋደሉ፣ ምን አሉት፣ አገቱት ምናምን ብቻ ብዙ ነገር ነው የሚወራው ማለት ነው። እና አላህ ይጠብቀን። ከቶ እናንተ ሚዲያ ተጠቃሚ መቼም ስልክ ይኖራችኋል። አሁን በሰለጠነ በ21ኛው ክፍለ ዘመን አኪስ ስልክ ይኖራችኋል። ግን ልባችሁ እንዴት ነው? አረ ተው፣ ሞት አለብን ሁላችንም ወደዛው ነን። ለዱንያችሁ ሱሩ። ወላሂ
ብዙ ከአይን ሰዎች አሉ። ወደ ፈጣሪያችሁ ተመለሱ። ወንድሞቻችሁን አታሰቃዩ፣ እህታችሁን አታሰቃዩ። እናት አላችሁ፣ ታላችሁ፣ ልጅ አላችሁ። ምሳሌ እንደዚህ ሆናችሁ እያገኛችሁት ገንዘብ ወላሂ ለአዚም ለአኬራችሁም አይጠቅማችሁም። እንደገና ደግሞ ለአዱንያችሁም እንድትሳቀቃችሁ ነው የምትኖሩት። የሰራችሁትንም ላትበሉ ትችላላችሁ። እና በተለይ የራያ ልጆች ወላሂ መጠንቀቅ አለባችሁ። በጣም የሰውን ሀገር ህግ እየጣሳችሁ በቃ መሰልጠን የሚባል ነገር አለ። ሁል ጊዜ ይዛው ቦታ ላይ ማለት በጣም ከባድ ነው። አሁን ገድላችሁ ቴዲን ያሳዝናል። በጣም ነው የሚያሳዝነው። ወላሂ ወላዲ ብላኝላት በጣም ነው የሚያሳዝነው። ኧረ ቢስሚላ እኔ በጣም ነው ያዘንኩት። እና በዚህ ተፍትሽ መፈጠር የያዘው በወንጀል አሁን ላይ ደግሞ አንድ የወጣ ህግ አለ። እሱ ምንድነው? ምሳሌ ህጋዊ ሆኖ ኢቃማ ኑሮት ህገወጥ ህዝብ ወይም ቤት ኪራይ አከራይም ከሆነ አብሮ ነው የሚታፈሰው። እንደውም እሱም ህግጋት አለው። ስንት ዓመት 3 ዓመት 2 ዓመት ይታሰራል። እንደዚህ አሰባስቦ እንደዚህ ደግሞ መሻወር ይዞ እየሄደ ካለ እነሱንም ከተገኘበት ይሄን ሲሰራ ከተገኘ እሱም ይታሰራል ብለዋል። እና ያው ተጠንቀቁኛ። ደግሞ ይሄን ካልሰራ መኖር አንችልም። አላህ ይጠብቀን። ኸይር ስራ ለመስራት አላህ ኸይር ስራ ከሰራን ከሁሉም ነገር አላህ ይጠብቀናል። እና መጨረሻችን አላህ ያሳምርልን። እና ተፍቲሽ ነው ለማለት ነው። ተጠንቀቁ። መጠንቀቅ ግዴታ ነው። ፈጣሪ በታይ ሰበብ ነውና ለእህቶችም ለወንድሞችም ይሄ መልእክት ይጠቅማችኋል ብዬ ነው ዛሬ ያመጣሁላችሁ። እንድትጠነቀቁ ነው። እንግዲህ በ15 ቀን ውስጥ ወደ 10 ምናምን ሺህ ሰው ተያዘ ማለት ያው ነገ ይሰበራል ላይ እየመጡ ይጠርጉናል ማለት ነውና አላህ ይጠብቀን። ያሰብነውን ማለት ያሳካልን። እኛም ደግሞ የሳውዲን ህግ አክብረን ሳውዲን ህጓን አክብረን መኖር አለብን ብዬ ነው የማስበው። ሳውዲ ህጓ በጣም እየጠበቀ ነው። የትም ቦታ ሄዱ ህጓ በጣም ኦቨር እየጠበቀ ነው ያለው እና ጥሩ ነው። ይሄም ህጓን እያስከበረች ሀገሯን ብትጠብቅ ደስ ይላል። እንደ ኢትዮጵያ ዘላን ወንድሙን እየገደለ አገር ሰላም አጥቷል አሁን ላይ። እና ቤተሰብ ለማንኛውም አብሽሩ። እናንተም አላህ ይጠብቀን። ያው ወንዶች ህገ ወጥ በባህር የመጣችሁ ያው አወጡም እርግጥ ትፈራላችሁ። አሁን ላይ ተፈጣሪ የበለጠ እርግጥ ሾርጣ ነው መፈሩትና ያው አገር ገብቶ መልሶ በባህር መምጣት በጣም ከባድ ስለሆነ ያው ጥንቃቄ ለማድረግ ነው። አንዳንድ ነገር ያው አሁን መያዝ የለም እያለ ሁሉም ችላ ስለሚል ችላ እና መያዝ የለም ብላችሁ ችላ እንዳትሉ ነው። መያዝ በጣም አለ። ወላሂ እኔ ትናንትና በጣም ነው የነገርኩት ያኔ ስሰማ እና መያዝ አለ። ተጠንቀቁ። የሳውዲ ውጭ ጠቅላይ ሚኒስቴር እንደዘገበው ተፍቲሽ በጣም አለ። ሴቶችን ባንወጣ የተመረጠ ነው ማለት ነው። ወንድ መቼም ታውቃላችሁ በጣም ነው የሚይዙት። ጥንቃቄ እንድናደርግ ነው ሁላችንም። እና ከምንሰራው ስራ መጥፎ ስራ የምንሰራ ከሆነ መቆጠብ አለብን። እሱም ነው ደግሞ አገሯን ተፍቲሽ እንዲመጣ የሚያደርጋት ማለት ነው። በተለይ መንፋ ላይ በጣም ከባድ ተፍቲሽ አለ። በተለይ መቅሪብ ላይ በጣም አካባቢ አንዳንድ ቦታዎች በጣም ተፍቲሽ አለ። እዛ ላይ ጥንቃቄ ግዴታ ያስፈልጋል። ውጭም ስትወጡ ደግሞ ከመቅሪብ በኋላ ሶላት ተሰግዶ ሲያበቃ ውጡ። መቅሪብ ላይ መውጣት የለባችሁም። ታሱ በኋላ እዚህ ሰዓት 50 አካባቢ እንዳትወጡ ማለት ነው። መያዝ አለ። እና ኢንሻአላህ የዛሬው መልእክት ይሄን ይመስላል። ላይክ ሼር እያደረጋችሁ ለቤተሰቦቻችሁ አጋሯቸው። ያው ይጠቅማችኋል። እርግጥ ብዙ የተዘናጋም ስለሚኖር ማለት ነው። ኢንሻአላህ ደግሞ ኢንሻአላህ በሌላ ቪዲዮ እንመጣለን። ፈጣሪ ጠብቀን ባለንበት መጨረሻችን አላህ ያሳምርልን።